ዱትዬ ማለት ነው። ዛሬ ማለት ነው ድንገት ይኸው ሰርፕራይዝ አረገች ሴትዬ ማለት ነው። ስጦታ ገዛችልኝ የአሲር መፍጫ የቡና መፍጫ ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ሰላም ናችሁ? አልሐምዱሊላህ ሰላም ነው። እንዴት ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ። ሰላማችሁ ብዝት ይበልኝ። ሀገራችንን ሰላም ያድርግልን፣ ሰላም ይመልስልን እና ዛሬ ማለት ነው ሴትዬ ድንገት እንደው ሰርፕራይዝ አደረገች ማለት ነው። ዛሬ ያው እኔም አንዳንድ ነገሮች እየገዛዛሁ ነበርና ያው ታውቃላችሁ ባንዴም ተገዝቶ ስለማይመስለን ያው አንዳንድ ነገሮች እየገዛዛሁ ነበርና ያው ሳላስበው ሰርፕራይዝ አደረገች ማለት ነው። ይቺ የቅመም መፍጫ ናት ማለት ነው። ይቺ በጣም ቆንጆ የቅመም መፍጫ ደግሞ ይሄ አሲር መፍጫ ነው። የአሲር መፍጫ የምናምን የጁስ መፍጫ ነው። በጣም ብርጥዬ ነው ማለት ነው። ይሄ የቡና ነው። ይሄ የቡና አንድ ላይ ተያይዞ ይሄ ነው እና እንዲህ አድርጋ ይሄ ትንሽ መቼም ኪሎ ሜትር ይሁን ያላቅም ይሄ ታታችን ሆነ ይሄ ማለት ነው። እና ወርዶትዬ አዲስ የሆናችሁ ሰብስክራይብ ላይክ ያደረጋችሁ ቤተሰቡ ነባሮች ላይክ ሸር ያደረጋችሁ አበረታቱኝ። ወርዶትዬ ቻናሌን አሳድጉልኝ ማለት ነው። ያው እንግዲህ ኢንሻአላህ በቅርቡ ሀገር ይገባለሁ። አበረታቱኝ ወርዶች ቻናሌን አሳድጉልኝ፣ ተባበሩኝ እላችኋለሁ ውዶቼ ማለት ነው። ምርጥዬ ነው ማለት ነው። ናቸው 30 ብር በረግችልኝ ማለት ነው። ይሄ ከዲያ ነው በጣም ያው እዛ ሀገር ማለት ነው የሚያስፈልጋችሁ ነገር የአሲር መፍጫ የጁስ መፍጫ ማለት ነው። የቡና መፍጫ መሳሰሉ ነገር ናቸው እንጂ ሌላ ነገር ምንም ልብስ ምናምን አትሰብስቡ ወዶች ማለት ነው። ልብስ ሀገራችን በአይነት ሞልቷል። የዛ ሀገር ልብስ ወላሂ አይለበስም፣ ምንም አይለበስም የዛ ሀገር ነው። እና እንዲህ ያሉትን እንዲህ ማግረፋ ራሱ ያው እና እንደዛ ያሉትን የሽንኩርት መፍጫ ምናምን ገዝታችሁ ውሰዱ እንጂ ሌላ ነገር አትሰብስቡ ብቻ ማለት ነው እላችኋለሁ። ላይክ ሰብስክራይብ እያደረጋችሁ ቤተሰብ እያበረታቱ ይሻል በማድረግ እና ውዶትዬ አበረታቱ ማለት ነው። እየታታችን ከስሙ እንደዚህ ማለት ነው። እና ደግሞ ራሱ ያው እንደዚህ የቡና ራሱ የቀለም ሁሉም አንድ ነው። የቡናዋ ደግሞ ይችላል። የቡናዋ ራሱ ምርጥዬ ናት ማለት ነው። ማሽን ወይ ናቸው እዚህ ሀገር የሚጠቅሙት ለኢትዮጵያ ማለት ነው። እና ማሽን የሆኑ ነገሮችን ገዝታችሁ እና